ሰላም በእያላችሁበት የከበረ ሰላምታችን ይድረሳችሁ የተወደዳችሁ ተመልካቾቻችን ከከፋ ሬዲዮና ቴሌቪዥን ድርጅት ለሰዓቱ ያዝናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ቀዳሚ ወዳደረግነው ዜና አለፍን። የአዋሽ ባንክ ቦንጋ ቅርንጫፍ የ2018 ዓ.ም ፋሲካ በዓልን ምክንያት በማድረግ ለአቅመ ደካሞች በቦንጋ ከተማ በ700 ሺህ ብር የሚገመት ድጋፍ አደረገ። ባንኩ ለ75 ሰዎች ከቁሳቁስ በተጨማሪ ለእያንዳንዳቸው የ3000 ብር ድጋፍ ማድረጉ ነው የተገለጸው። ዘገባው የባልደረባችን አማኑኤል ክንፌ ነው። ክብራችን ወገናችን ደስታችን ማካፈላችን በሚል መርህ ቦንጋ ቅርንጫፍ የዘንድሮን የ2018 ዓመተ ምህረት የትንሳኤ በዓልን ምክንያት በማድረግ 75 ለሚሆኑ አቅመ ደካሞች ድጋፍ ያደረገ ሲሆን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከወንጌላውያን አማኞች እና ከካቶሊክ እምነት ተከታዮች ለተውጣጡ አቅመ ደካሞች ነው ድጋፉ የተደረገው። የአዋሽ ባንክ ቦንጋ ቅርንጫፍ ዋና ማናጀር አቶ አሳየኛ ያዕቆብ ይህ ድጋፍ ከዚህ በፊትም በየዓመቱ ይደረግ እንደነበር አውስተው ባንኩ ክብራችን ወገናችን ደስታችን ማካፈላችን በሚል መሪ የዘንድሮን የትንሳኤ በዓል አስመልክቶ ድጋፉን ማድረጉን ገልጸዋል። ያው አሁን የዘንድሮ በዓልን ለየት የሚያደርገው እንግዲህ በህንጻችንም መጀመሩ ነው። ከወጪውም በላይ ህንጻችንም ጀምሮ አምና ህንጻችን አልጀመረም ነበር። ዘንድሮ ህንጻችን ጀምሮ ትልቅ መነቃቃት ከተማችን ላይ ከሚፈጥሩ አንዱ ህንጻዎች አንዱ ነውና ከዛ ባሻገር እንግዲህ አሁን በወጪ ደረጃ ኦልሞስት ወደ 700 ሺህ የሚጠጋ ወጪ አውጥቶ ከ75 በላይ ሰዎችን በአይነት በገንዘብ ድጋፍ አድርገዋል ባንኩ። በዚህ አጋጣሚ እንግዲህ ባንክን ለማመስገን እወዳለሁ። እንግዲህ 2017 ዓመተ ምህረትም አድርጓል ድጋፍ 2018ም ያው የፋሲካ በዓልን ምክንያት በማድረግ እንግዲህ 75 ሰው በላይ የ5 ሊትር ዘይት የ25 ኪሎ ግራም ዱቄት እንዲሁም በካሽ ከ3000 ብር ሰጥቷል። በጠቅላላው ኦልሞስት 700 ሺህ የሚጠጋ ብር ወጥቷል። ከዛ ባሻገር ደግሞ ባለፈም የ2018 የሙስሊሙ ማህበረሰብ አቅመ ደካሞችን የኢፍጣር ፕሮግራም አካሂደን ለነሱም ድጋፍ አድርገናል። ያው ባንኩ በሀገር ደረጃ ያው ከግል ባንኮች በመሪነት ደረጃ የሚገኝ ነው። ማህበራዊ ኃላፊነትን ከመወጣት አንጻር በሀገር ደረጃ ትልልቅ ስራዎችን እየሰራ ነው። በሕክምናው ዘርፍ ላይ እንደዚሁ አሁን እንደዚህ ድጋፍ ለሌላቸው ትልቅ ስራ ነው እየሰራ ያለው አዋሽ ባንክ እንደ ባንክና በዓሉን እንግዲህ አስመልክተው ደግሞ ሁሉንም የከፋን ህዝብ ጠቅለል ብለን ደግሞ ከፍ ስንል የሀገሪቱን ህዝብ እንኳን አደረሳችሁ ለማለት ፈልጋለሁ። ስሜ ገዛኸኝ ኬጋ እባላለሁኝ። የደቡብ ምዕራብ ቀጠና ጽህፈት ቤት የዲጂታል ባንኪንግ ስራ አስኪያጅ ነኝ። ክብራችን ወገናችን ደስታችን ማካፈላችን የሚል የ2018 የትንሳኤን በዓል ምክንያት በማድረግ የተደረገ ድጋፍ ነው። ይህ ድጋፍ ኖርማሊ የአብዛኛውን ደስታችን የሚካፈልበት ገዝቶ በዓሉን ማሳለፍ የማይችሉ ሰዎችን እነሱን ለማጋዝና ደስታቸውን በዓሉን በደስታ እንዲያሳልፉ ለማድረግ የተደረገ ድጋፍ ነው። ለእያንዳንዱ ሰው 5 ሊትር ዘይት ዱቄት 25 ኪሎ እንዲሁም 3000 ብር የተሰጣቸው ስለሆነ በአይነትና በገንዘብ የተደረገ ድጋፍ ነው። ባንኩ ይህንን ወደፊትም አጠናክሮ የሚቀጥልና ማህበራዊ ግዴታውን የሚወጣ መሆኑን እየገለጽኩኝ ይህ ድጋፍ በቦንጋ ቅርንጫፍ አካባቢ ላይ ብቻ ሳይሆን በመላው ኢትዮጵያ ባሉ ከተሞች ላይ ሁሉ እየተደረገ ያለ ነው። ባንኩ ባለፈው አመት ከ600 ሚሊዮን ብር በላይ አውጥቶ ተመሳሳይ ድጋፎች ሲያደርግ ቆይቷል። ዘንድሮም ይህንን አጠናክረን የምንቀጥል ይሆናል። ከየሃይማኖት የተውጣጡ ድጋፍ የተደረገላቸው ግለሰቦች የሚከተለውን ይናገራሉ። እግዚአብሔር አምላክ ትልቅ ታላቅ ታሪክን ያላቅ ድንቅ ነገርን በዚህ በክልላችን ይወረውር። ይሄን ይሆናል ብዬም አልገመትኩም። ተጠርቼም አላቅም። ለኔ አዲስ ነው። ለዚህ ቤተክርስቲያን ደግሞ አዲስ ነው። ራእዩ ላይ እግዚአብሔር አሁንም በሆን እነሱን ያቁማቸው። የእግዚአብሔር ክብር በእነሱ ላይ ይሰፍርላቸው። ክፉ ከክፉ ይሰውራቸው። ከመንገዳቸው ጉዛቸው የሚሄዱበት የሚሮጡበት ገና የሚሮጡት ናቸው። ገና ልጅ ናቸው። ገና የሚሄዱ አፍላ ናቸው። ያሉት እዚህ ያሉት ፋስተር ብሎ የቆሙትንም እዚህ ቤተክርስቲያን ያሉትንም እዛ የሆናችሁ የጀመራችሁ ጅማሬ እስከ ፍጻሜ ጸጉራቸው ላይ ነጭ ወጥቶ ጥቁር እስከሚሆን ድረስ ይህ ራእይ ከእናንተ አይለይ። ባንኩ ድጋፍ ለሚሹ ወገኖች በየቤተ እምነታቸው በመሄድ ድጋፍ አድርጓል። ድጋፉ 25 ኪሎ ዱቄትና 5 ሊትር ዘይት ለእያንዳንዱ ግለሰብ የተበረከተ ሲሆን የየሃይማኖቱ አስተዳዳሪዎች ድጋፉን አስጀምረዋል።
ተደራጅተው በተለያየ የስራ መስክ እንዲሰማሩ መንግስት በፈጠረላቸው የስራ እድል ተጠቃሚ እየሆኑ መሆኑን ያነጋገርናቸው የሳይለም ወረዳ ወጣቶች ተናገሩ። የወረዳው ስራና ክህሎት ጽሕፈት ቤት በበኩሉ ወጣቶችን በቋሚና በጊዜያዊ የስራ መስኮች የወጣቶችን ተጠቃሚነት ለማረጋገጥ እየሰራ መሆኑን ገልጿል። ዘገባው የባልደረባችን ታደሰ ወልደሰንበት ነው። ምህረት ማሞት አቀርበዋለች። ለጣቢያችን ሀሳባቸውን ያጋሩት እነዚህ ወጣቶች የስራ እድል መነሻውን በዚህ መልኩ ይገልጻሉ። ሮቦት እንጨትና ብረታ ብረት ስራ ነው። እኛ የተደራጀን 5 ሰው ሆነን ተደራጅተናል። ከዛ የኦሞ ተበድረን ተደራጅተን በ70 ሺህ ወስደን ከዛ እስካሁን ሰርተን ብዙ ለውጥ አግኝተናል። የኛ አካውንት ውስጥ የአንድ 400 500 አናጣም። እንደዚህ ሰርተን ተለውጠናል። ለማህበረሰቡ እየሰጡ ያሉ አገልግሎቶችንም አመላክተዋል። ማህበር ላይ እንግዲህ ከድንጋይ ማውጣት ጀምሮ እስከ ማሽን ድረስ ወደ 32 ሰዎችን ነው የምናስተዳድረው። እያንዳንዱ ብዙ ሰዎች የአካባቢ ወጣቶች ተጠቃሚ ሆነዋል። ምክንያቱም እኛም መጀመሪያውኑ ይህን ስራ ስንጀምር ለራሳችን ብቻ ሳይሆን ራዕይ ነው። አካባቢው ላይ የሌለውን ስራ በመጀመር አንደኛ ማህበረሰቡ ማቴሪያል በቀላል ዋጋ እንዲያገኝ፣ ብዙ ኪሎ ሜትር የትራንስፖርት ወጪ ኮስት እንዲቀንስና እዚህ ያለው ወጣት ደግሞ ሰርቶ ተጠቃሚ እንዲሆን ለወጣቶች የስራ እድል ለመፍጠር ነው። በሁሉም የተሳካልን ነው ብዬ አስባለሁ። ሰርቶ ለመለወጥ ገንዘብ ብቻ ሳይሆን አላማና የስራ ፍላጎት ሊኖረን ይገባል ያሉት አስተያየት ሰጪዎቹም አላማቸውንም ይገልጻሉ። ማህበር ላይ እንግዲህ ከድንጋይ ማውጣት ጀምሮ እስከ ማሽን ድረስ ወደ 32 ሰዎችን ነው የምናስተዳድረው። እያንዳንዱ ብዙ ሰዎች የአካባቢ ወጣቶች ተጠቃሚ ሆነዋል። ምክንያቱም እኛም መጀመሪያውኑ ይህን ስራ ስንጀምር ለራሳችን ብቻ ሳይሆን ራዕይ ነው። አካባቢው ላይ የሌለውን ስራ በመጀመር አንደኛ ማህበረሰቡ ማቴሪያል በቀላል ዋጋ እንዲያገኝ፣ ብዙ ኪሎ ሜትር የትራንስፖርት ወጪ ኮስት እንዲቀንስና እዚህ ያለው ወጣት ደግሞ ሰርቶ ተጠቃሚ እንዲሆን ለወጣቶች የስራ እድል ለመፍጠር ነው። በሁሉም የተሳካልን ነው ብዬ አስባለሁ። ተግቶ በመስራት አሁን የደረሱበትን ደረጃ የተናገሩት እነዚህ ወጣቶች በስራ መሀል ያለውን ውስንነት እንደሚከተሉ ጠቁመዋል። ለከተማው የምናቀርበው አገልግሎት የወተት አገልግሎት ነው የምናቀርበው። በቀን ከ70 እስከ 100 ሊትር ነው ለከተማው የምናቀርበው። ያው 1 ሊትር በ100 ብር በማቅረብ የሻይ ቡና አካባቢ ያሉ ልጆችም ከኛ በመቀበል ነዋሪዎችም በግማሽ ሊትርም በ1 ሊትርም ከኛ በመቀበል እየተጠቀሙ ይገኛሉ። እንደገናም ደግሞ ያው የደረስንበትን በሚመለከት ከ3 ሚሊዮን እስከ 4 ሚሊዮን ይደርሳል። አሁን ያለውን መኖ ወደ ብር ብንመለስ፣ በእጅ ያለንን ከብት እንደገና ወደ ብር ብንመለስ፣ የተለያዩ ስራዎች አቮካዶ በማዳቀል የሰራናቸው አንዳንድ ገቢዎች አሉ። የቀፎ ስራዎች አሁን ላይ እስከ 30 እና ከዛ በላይ ቀፎ አለን። ከዛ ማር በማምረት ያገኘናቸው ካፒታሎች አሉ። ከ3 ሚሊዮን እስከ 4 ሚሊዮን ብር ይኖረናል ያለውን አሴት ወደ ብር ብንለውጥ። ስራውን ሲጀምር በዚች በአንድ ማሽን ብቻ ነበረ በፊት። ብድሩን ከወሰድኩ በኋላ አንድ ማሽን አመጣው፣ ስራውን ጨርቅ ገዝቼ ጀመር ነው። ከዛ በኋላ ደግሞ ይህን 3 ማሽን እንዳየው 3 ማሽን ነው ያለ ነው። እንደገና ብድሩንም መልሰን ጨርሰናል። የለም ከብድሩን ከመለስን 6 ወር ምናምን ነው እና አሁን እስከ 200 ሺህ ብር ይደርሳል ይላሉ። አሁን ያለና ነገር በወረዳ ደረጃ ከሚመለከታቸው አካላት ጋር በመሆን ውስንነቶችን ለማረም እየተከናወነ ያለው ተግባር በሚመለከት ምላሽና ማብራሪያም ሰጥተዋል። እርግጥ እንግዲህ አንድ ልማት ሲመጣ የሚያፈናቅለው ነገር ይኖራል። ይሄ ለመሸፈን ደግሞ ከጎን አሁን ከከተማ ልማትና ከማዘጋጃ ጋር በመቀናጀት በቅርብ ጊዜ ሼድ ተገንብተው የሚሰጥላቸው ኢንተርፕራይዞች አሉ። ምክንያቱም አሁን በክራይ ቤት ውስጥ እየሰሩ ያሉ ኢንተርፕራይዞች አሉ። እነዚህ በክራይ ቤት ውስጥ እየሰሩ ያሉትን ኢንተርፕራይዞች በቅርብ ጊዜ ውስጥ በበቂ ሼድ ገንብተን ለማስተላለፍ አሁን ከወረዳ መንግስት ከአስተባባሪ አካላት ጋር በመቀናጀት እየተሰራ ያለ ስራ አለ። አሁን በቅርብ ጊዜ ሰርተን ለነዚህ ስራ ፈጣሪ ወጣቶች ሼድ የምናስተላልፍበት ሁኔታ ነው ያለው። የአዶታ ወተት ፋርም ጋር ተያይዞ እንደዚሁም በማህበር አደራጅተን ነው የከተማውን የወተት አቅርቦት ፍላጎት ይሞላል ብለን የጀመርነው። በዛ ልክም የተጀመረ ጅምሩ ጥሩ ነበረ። ማህበሩ ደግሞ አሁን አዘምኖ ለመሄድ የከብት ቁጥርም ለመጨመር የተሻለ ቴክኖሎጂም ተጠቅሞ ለመሄድ የአቅም ውስንነት ስለነበረ ወደ ሚኒ ኢንቨስትመንት መሄድ ስለፈለገ እሱን በወረዳ
ካቢኔ ወስነን ለዞን አስተላልፈን ዞኑም ወስኖ ለክልል አስተላልፈዋል። በወቅቱ የመሬት ውስንነት ነበረ። መሬት ጥበት የነበረውንም ጨምረን አስፍተንለት ነበረ። አሁን ትንሽ የቀረው ከክልል ሄዶ ጸድቆ ያለመምጣት ችግር አለ። ህጋዊ ሰውነት ያለማግኘት አለ። ስለዚህ አንድ የወተት ፋርም እና አንድ የቡና ኢንዱስትሪ 2016 ነው የላክ ነው። በተለያዩ ምክንያቶች እስካሁን ቆይቷል። አሁን ባለው ሁኔታ ላይ ደግሞ ተደዋውለን በቅርበት በአጭር ጊዜ ውስጥ ይወሰናል የሚል ዛሬም ተደዋውለናል። በዚህ ሳምንት ውስጥ ደግሞ ማለቅ ያለበት የቀሩ የተባሉ ጉዳዮችም ተሟልተው በአጭር ጊዜ ውስጥ እንደሚወሰን ነው መረጃ ያገኘ ነው። የወተት ፋርሙም እንዳለቀ የቡና ኢንዱስትሪም የአካባቢ ተጽዕኖ ግምገማ ክልል ላይ ደረሰ ስለሆነ እሱም አልቆ ወደ ኢንቨስትመንት ሄደው አንድ ላይ ተወስኖ ሁለቱም እንደሚመጡ ከክልል ከፍተኛ አመራሮች ጋር ስለተደዋውለን እኛ ጋር የተመደቡ የክልል አመራሮችም አግዞን ይሄን ለማስጨረስም ያደረጉት ጥረት እጅግ አድርገን እናመሰግናለን። ጥሩ ነው። ይሄን ለማስፈጸምም እኛም ትግል ያደረግን ስለሆነ ያልቃል የሚል መልስ ነው ያለኝ። የአገልግሎት አሰጣጥን በማዘመን የተገልጋይን እርካታ ማሳደግ እንደሚገባ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ አስታወቀ። ቢሮው የተቋማትን አሰራር ከማዘመን አኳያ መከናወን ላይ ያሉ የሪፎርም ተግባራት ላይ ከፌዴራል ሲቪል ሰርቪስ ኮሚሽን ከመጡ የድጋፍና ክትትል ቡድን ጋር ምክክር አድርጓል። ለክልሉ መንግስት ኮሚኒኬሽን ዘገባ አብይ ብርሃኑ። የክልሉ ፐብሊክ ስራና የሰው ሀብት ልማት ቢሮ ኃላፊ አቶ ንጉሴ ወልደ ጊዮርጊስ በፌዴራል ሲቪል ሰርቪስ ኮሚሽን የተቋማት አሰራር ለማዘመን የተሰሩ ባሉት ሪፎርም ስራው ላይ ድጋፍና ክትትል ለማድረግ ለመጡ አመራሮችና ከፍተኛ ባለሙያዎችን አመስግነዋል። የሪፎርም ስራውን ተግባራዊ ለማድረግ ከፍተኛ አቅም የሚጠይቅ መሆኑን ጠቅሰው ሁሉም ባለድርሻ አካላት ድጋፍ ተጠናክሮ መቀጠል እንዳለበትም ጠይቀዋል። መንግስት ተቋማት ለዜጎች የሚሰጠውን አገልግሎት አሰጣጥ ለማሻሻል ዘመኑን በዋጀ የሪፎርም ሂደት ውስጥ ማለፍ አስፈላጊ መሆኑን የተናገሩት አቶ ንጉሴ ሲቪል ሰርቫንቱ በቴክኖሎጂ ማብቃት ይገባልና ለዚህም የ5 ሚሊዮን ኢትዮ ኮደርስ ስልጠና ተጠናክሮ መቀጠል እንዳለበትም አሳስቧል። የፌዴራል ሲቪል ሰርቪስ ኮሚሽን የሪፎርም ክትትልና ግምገማ ዶክተር ታሪኩ ደገፋ እንዳሉት መንግስት በሀገር አቀፍ ደረጃ የመንግስት ተቋማት ሪፎርም ለማድረግ በፌዴራል ደረጃ የመንግስት አገልግሎትና አስተዳደር ፖሊሲ አውጥቶ ወደ ተግባር መግባቱንም ተናግሯል። ይህንን ሪፎርም ወደ ታች ለማውረድ የመንግስት አገልግሎትና አስተዳደር ማስፈጸሚያ ስትራቴጂዎች፣ ማኑዋሎችና አስገዳጅ የህግ ማዕቀፎችን ወደ ክልል በማውረድ የተጠናከረ ድጋፍ ክትትል እየተደረገ እንደሚገኝ ጠቅሰው በዛሬው ዕለት ወደ ክልል በመምጣት ለክልል ፐብሊክ ሰርቪስ ቢሮ የመንግስት አገልግሎትና አስተዳደር ሪፎርም አተገባበር ሂደት ላይ ድጋፍና ክትትል መደረጉንም ተናግረዋል። በክልሉ የተጀመረው ሪፎርም በጥሩ ደረጃ ላይ እንደሚገኝ አስረድተው ከድጋፍና ክትትል ግብረ መልስ እንደሚሰጥም ዶክተር ታሪኩ ደገፋ ጠቁሟል። በክልል ፐብሊክ ሰርቪስ ቢሮ የመልካም አስተዳደር ጉዳዮች ክትትልና ድጋፍ ዳይሬክተሮች ዳይሬክተር አቶ ሰውነት ገሸረ የመንግስት አገልግሎትና አስተዳደር ሪፎርም የዝግጅት ምዕራፍ አፈጻጸም ሪፖርት አቅርበዋል። በዚህም የሪፎርም የህግና ፖሊሲ ማዕቀፎች፣ የሪፎርሙ አተገባበርና የዌብ ዋን ተቋማት አተገባበር፣ ፍኖተ ካርታ፣ የስትራቴጂ ሰነዶች፣ የህግ ማዕቀፎችና አሰራር መመሪያዎች ዝግጅት፣ የአቅም ግንባታ፣ ስልጠና አፈጻጸም፣ የሪፎርሙ አስተዳደራዊና የፋይናንስ ተግባራት እንዲሁም የድጋፍና ክትትል ስራዎች አፈጻጸም ደረጃ በዝርዝር ቀርበዋል። መንግስት የደገፋቸውን ልማትና መልካም አስተዳደር ፖሊሲዎች በብቃት ለማሳካትና የተገልጋዮችን እርካታ ለማሳደግ በሀገር አቀፍ ደረጃ የተጀመረውን የመንግስት አገልግሎትና አስተዳደር ሪፎርም ትግበራን ለማሳካት በቁርጠኝነት እየተሰራ እንደሚገኝ ነው አቶ ሰውነት ገሸረ ያብራሩት። በመንግስት አገልግሎትና አስተዳደር ዘርፍ ያሉትን መሰረታዊ ችግሮች ደረጃ በደረጃ ለመፍታት የሚያስችል አሰራር ስርዓት መዘርጋቱና ይህ ሪፎርም የሚተገበረው ተቋማትን በሶስት ምዕራፍ በመክፈል እንደሆነም ጠቅሰዋል። የክልሉ ግብርና ምርምር ኢንስቲትዩት ለአቅመ ደካማ እናት ያስገነባውን የመኖሪያ ቤት ከነ ሙሉ የቤት ቁሳቁስ አስረከበ። ኢንስቲትዩቱ በክልሉ የከፋ ዞን አውራዳ ከተማ አስተዳደር ለአቅመ ደካማ እናት ያስገነባውን የመኖሪያ ቤት ነው ያስረከበው። ዘገባው የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ምህረት ማሞ። የክልሉ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር አቶ አማኑኤል አለሙም በጎ ተግባር በቅድመ ሁኔታዎች የሚገደብ ሳይሆን በራስ ተነሳሽነት የሚሰራና የህልና እርካታ የሚያስገኝ ተግባር መሆኑን ገልጸዋል። ኢንስቲትዩቱ ሰው ተኮር እሳቤ ለማስረጽና ማህበራዊ ኃላፊነቱን ለመወጣት ከሰራተኞች ባሰባሰበው ድጋፍ ከዚህ በፊት በሸካ ዞን ቴፒ ከተማ ለአንድ አቅመ ደካማ እናት ከነሙሉ የቤት ቁሳቁስ አስገንብቶ ማስረከቡን አውስቶም በ2018 በጀት ዓመት በተያዘው ቅድም በከፋ ዞን አውራዳ ከተማ አስተዳደር ለአንድ አቅመ ደካማ እናት ከ274 ሺህ ብር በላይ በሆነ ወጪ የተገነባውን ከነሙሉ ቁሳቁስ ዛሬ ማስረከቡን ጠቁመዋል።
ተቋሙ አቅመ ደካሞችን በቋሚነት ለመርዳት በተቋሙ የበጎ አድራጎት ማህበርን አቋቁሞ ከሰራተኞች በሚገኝ መዋጮም 4 አቅመ ደካማ እናቶችና 2 ተማሪዎችን እንደሚረዳ የገለጹት አቶ አማኑኤል በዛሬው ዕለት የቤት ስጦታ ያገኙ እናትም በየወሩ 1000 ብር ድጋፍ ይደረግላቸዋልም ብለዋል። በጎ በማድረግ የሌሎች ህይወት ላይ ደስታና ተስፋን ለመጨመር የዜጎች በጎ አድራጎት ድጋፍ እያደገ ሊሄድ እንደሚገባም ጠይቀዋል። የአውራዳ ከተማ አስተዳደር ከንቲባ አቶ ታረቀኝ ኃይሌ በበኩላቸው መንግስት የዜጎችን ህይወት ለማሻሻል የሰው ተኮር ፖሊሲ ቀርጾ ተግባራዊ እያደረገ በመሆኑም ውጤታማ ተግባራት እየተመዘገቡ ይገኛሉ ብለዋል። የክልሉ ግብርና ኢንስቲትዩት ያደረገው በጎ ድጋፍ መንግስት እስከ ታችኛው ማህበረሰብ ወርዶ የህብረተሰቡን ህይወት ለመቀየር የሚያደርገው ጥረት አመላካች በመሆኑም በከተማው ህዝብ ስም ምስጋናቸውን አቅርበዋል። ድጋፍ የተደረገላቸው እናት ወይዘሮ ሙሉነሽ ወልደሰንበት በበኩላቸው ከዚህ በፊት የነበራቸው ቤት ፈርሶባቸው በዝናብና በጎርፍ ሲሰቃዩ መቆየታቸውን ገልጸው በተደረገላቸው ድጋፍ ይህ ዘመናዊ ቤት ከነሙሉ ቤት ዕቃ በማግኘታቸው ደስታቸውን ገልጸዋል። በተሟላ የማክሮ ኢኮኖሚ ማሻሻያው የተመዘገቡ ስኬቶች በሁለቱም የሀገር በቀል ኢኮኖሚ ማሻሻያ ፕሮግራም የታቀዱና ከ10 ዓመቱ የልማት እቅድ ጋር የተጣጣሙ መሆናቸውን የፕላንና ልማት ሚኒስተር ዶክተር ፍጹም አሰፋ ገለጹ። የገንዘብ ሚኒስተር ባለፉት 18 ወራት የተከናወኑ የተሟላ የማክሮ ኢኮኖሚና መዋቅራዊ ማሻሻያዎች ውጤታማነት የሚገመገም ሪፖርት ይፋ አድርጓል። ለኢትዮጵያ ዜና አገልግሎት የተገኘው ዘገባ እንደሚከተለው ይቀርባል። ሪፖርቱ በኢትዮጵያ ተግባራዊ የተደረገው የተሟላ የማክሮ ኢኮኖሚ ማሻሻያ በተለይም የዋጋ ግሽበትን በመቀነስ የውጭ ንግድን በማሳደግ እንዲሁም በመንግስት ገቢ አሰባሰብ ላይ ከፍተኛ ውጤት ማስመዝገቡ ተመልክቷል። የፕላንና ልማት ሚኒስተር ዶክተር ፍጹም አሰፋ ባደረጉት ንግግር ሪፖርቱ የገንዘብ ሚኒስተር፣ የፕላንና ልማት ሚኒስተር፣ የኢትዮጵያ ብሔራዊ ባንክ፣ የካፒታል ገበያ ባለስልጣን፣ የፖሊሲ ጥናት ኢንስቲትዩትና ዓለም አቀፍ አጋሮች በጋራ ያከናወኑት ስራ ውጤት መሆኑን ገልጿል። ተቋማዊ ቅንጅቱ ለተመዘገበው ስኬት ትልቅ አስተዋጽኦ ማድረጉን ጠቁሟል። በማክሮ ኢኮኖሚ ማሻሻያ የተመዘገቡት ስኬቶች በሁለተኛው የሀገር በቀል ኢኮኖሚ ማሻሻያ ፕሮግራም የታቀዱና ከ10 ዓመቱ የልማት እቅድ ጋር የተጣጣሙ ናቸውም ብሏል። ኢትዮጵያ ባለፉት 8 ዓመታት በግብርና በኢንዱስትሪና የአገልግሎት ዘርፎችን ጨምሮ በሌሎችም ጠንካራና ሰፊ መሰረተ ልማት ያለውን የኢኮኖሚ እድገት በማስመዝገብ ላይ እንደምትገኝም ነው የገለጹት። ይህም የሪፎርም ፕሮግራሙ ያለመው የመዋቅራዊ ሽግግር ነጸብራቅ መሆኑንም ጠቁሟል። ባለፉት 18 ወራት ለእድገት ዋና ምንጭ ተብሎ በተለዩት 5 የኢኮኖሚ ምሰሶዎች በግብርና፣ በኢንዱስትሪ፣ በማዕድን፣ በቱሪዝምና በአይሲቲ ዘርፎች ስኬታማ ውጤቶች መመዝገባቸውን አብራርቷል። የኢትዮጵያ ኢኮኖሚ በሪፎርሙ የታሰበለትን ውጤት እያሳካ መሆኑንና የተከናወኑ ተግባራትም ለዚህ ማሳያ መሆናቸውን ገልጿል። ይህ ስኬታማ የሪፎርም ስራ ተጠናክሮ እንደሚቀጥልም አስታውቋል። ሪፖርቱ ያለፈውን ተግባር ለመገምገም ብቻ ሳይሆን የተሻለ ውጤት የሚመዘገብበትን የወደፊት ጉዞ ለመቅረጽ መሰረት የሚጥል መሆኑን አረጋግጧል። መረጃ ለተሻለ አስተዳደር መሰረት መሆኑን ጠቅሶ የተጀመረው የፖሊሲ ቅንጅት እና የመረጃ መሰረት ልማት ግንባታ ተጠናክሮ እንደሚቀጥልም ገልጿል። በሪፖርቱ መሰረት የኑሮ ውድነትን ለማረጋጋት የተወሰዱ እርምጃዎች ውጤት እያሳዩ መሆኑ የተጠቀሰ ሲሆን የወጪ ንግድ ገቢ በማሳደግ ረገድ እንዲሁም በሌሎችም ተስፋ ሰጪ ውጤቶች ተመዝግቧል። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በበኩላቸው ማሻሻያው በኢትዮጵያ አዲስ የልማት ምዕራፍ የከፈተና ተጨባጭ ውጤቶችን እየተመዘገቡበት መሆኑን ገልጿል። ሪፖርቱ በኢኮኖሚ ማኔጅመንት ቡድን አማካኝነት በራስ አቅም የተዘጋጀ መሆኑ በአሁኑ ወቅት በተቋማት ውስጥ ጠንካራ አቅም ያላቸው ባለሙያዎች እየተፈጠሩ መሆኑን ገልጿል። በአሁኑ ወቅት መንግስት የተቋማት የፖሊሲ ነጻነት ያላቸው መሆኑ ለማሻሻል ስኬታማነት ትልቅ ድርሻ እንዳለውም ጠቁሟል። ብሔራዊ ባንክ ትልቅ ምርታና የፋይናንስ ስርዓቱን ጤናማነት ለማረጋገጥ አመርቂ ስራዎችን እያከናወነ መሆኑን ጠቅሰው ባንኩ የዋጋ ማረጋጋትና የፋይናንሻል ዘርፉን ጤነኛነት ለመጠበቅ በርካታ ስራዎችን እያከናወነ መሆኑን ገልጿል። ሪፖርቱ እስካሁን የተመዘገቡ ስኬቶችን ብቻ ሳይሆን በቀጣይ የሚከናወኑ ተግባራትንም በዝርዝር ማካተቱን ጠቅሷል። አምራች ሴክተር እንዲነቃቃና ለሀገር ኢኮኖሚ የሚጠበቀውን አስተዋጽኦ እንዲያበረክት ትኩረት ተሰጥቶ የተሰራ መሆኑን ጠቅሷል። የሀገር በቀል ሪፎርሙ ውጤት እያስገኘ መሆኑን ገልጸው ሪፖርቱ የኢትዮጵያን ማክሮ ኢኮኖሚ ማሻሻል ትክክለኛ አቅጣጫ የሚያሳይ መሆኑን አረጋግጠዋል። የኢትዮጵያ የኢንዱስትሪ ምርታማነት ስኬት የተኪ ምርት አቅምንና የውጭ ንግድ ዓለም አቀፍ ተወዳዳሪነትን እያሳደገ መሆኑን የኢንዱስትሪ ሚኒስቴር ገለጸ። ከኢዜአ የተገኘ ዘገባ እንደሚከተሉ ይቀርባል።
በሀገራዊ ለውጥ ማግስት ተቀርጸው ወደ ተግባር የተቀየሩ የብዛ ኢኮኖሚ ስትራቴጂዎች ዛሬ ላይ በግብርና፣ በኢንዱስትሪ፣ ማዕድን፣ ቱሪዝምና ቴክኖሎጂ ዘርፎች ተጨባጭ ለውጥ አስገኝተዋል። የኢትዮጵያ ታምርት ንቅናቄና ሀገር በቀል የኢኮኖሚ ማሻሻያ የኢንዱስትሪ ዘርፍ መዋቅራዊ የድጋፍና ክትትል ስርዓት በማጎልበት በተኪ ምርትና የውጭ ንግድ ዓለም አቀፍ ተወዳዳሪነት እያረጋገጠ ነው። በኢንዱስትሪ ዘርፍ የተመዘገበው እምርታም በኢትዮጵያ ኢኮኖሚ እድገት ጉልህ ድርሻ የሚያበረክትበትን ወሳኝ እድል በመፍጠር እያገለገለ ይገኛል። የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡልልታ ለኢትዮጵያ ዜና አገልግሎት እንዳሉት በሀገራዊ ለውጥ ማግስት የኢንዱስትሪ ምርታማነትን የሚያበረታታ አስቻይ የፖሊሲ እርምጃ ተወስዷል። የኢንዱስትሪ ዘርፍ ስትራቴጂክ የፖሊሲ እርምጃው የአምራችነት፣ የመሰረተ ልማት፣ የኃይልና የፋይናንስ አቅርቦት ማነቆችን በቅንጅታዊ የአሰራር ስርዓት መፍትሄ መስጠት እንዳስቻለ ተናግረዋል። በተጨማሪም የሀገር ውስጥና የውጭ ኢንዱስትሪ ዘርፍ የኢንቨስትመንት አልሚዎች ፍሰትን በማሳደግ በሀገር ኢኮኖሚ እድገት ላይ ገንቢ ሚና የሚወጣበትን ወሳኝ እድል መፍጠሩን ገልጸዋል። የኢትዮጵያ ታምርት ሀገር አቀፍ ንቅናቄም ዝቅተኛ የኢንዱስትሪ ታምርት ታሪክ በመቀየር በዘርፉ ላይ እምርታዊ መነቃቃት መፍጠሩን አንስተዋል። ይህም የኢትዮጵያን የዓለም አቀፍ ኢንዱስትሪ ኢንቨስትመንት የስበት ማዕከል እንድትሆን ያደርጋል ነው ያሉት። የኢትዮጵያ ሀገር በቀል ማክሮ ኢኮኖሚ ማሻሻያም ሌላኛው ለአምራች ኢንዱስትሪ ምርታማነት አቅም የፈጠረ ወሳኝ እድል መሆኑን ገልጸዋል። ሀገር በቀል የኢኮኖሚ ማሻሻያ እሳቤውም የኢንዱስትሪ ምርታማነትን በማሳለጥ አስቻይ የተኪ ምርት ንግድ አቅም እንዲፈጠር ማድረጉን አስረድተዋል። የኢትዮጵያ የመጀመሪያ ካፒታል ገበያ ስርዓት ለአምራች ኢንዱስትሪ ዘርፍ ከፍተኛ ፋይዳ እያበረከተ መሆኑን አብራርተዋል። የአምራች ኢንዱስትሪ የፋይናንስ አቅርቦት ፍላጎትን ምላሽ መስጠት የሚያስችል አማራጭና የረዥም ጊዜ ቁጠባን የሚያበረታታ አስቻይ የአሰራር ምህዳር እንደፈጠረ አንስተዋል። የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሰዓቱ የያዝናቸውን ዜናዎች እዚሁ ላይ አበቃን። ከዜናዎቹ ጋር ጽዮን ታደለ ቆይታ አደረጉ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በያላችሁበት ቸር ቆዩን።